እዚህ ጋር አንድ ሙስሊምም አለ። ሃይማኖት የራሱ ነው፣ የራሱ የግሉ ነው። ፖለቲካ ደግሞ የጋራችን ሊሆን ይገባል። ኦርቶዶክሱም ፕሮቴስታንትም ከሃይማኖት ጋር ሳናያይዝ እንታገል፣ ከብሔር ጋር ሳናያይዝ እንታገል። ዋናው ድክመታችን ብሔርና ሃይማኖት ጋር አታነካኩ። የፈለገውን ይመን። እዚህ ጋር ግን ችግሮች እኛ እየመጡብን ነው። የተለያዩ ውስብስብ ችግሮች እየፈጠረብን ነው መንግስት። ያ ውስብስብ ችግር የጋራችን ነው። በሃይማኖት ሊያጣላን፣ በብሔር ሊያጣላን፣ በኑሮ ውድነቱ፣ በችግሩ እንዲሁ እርር ድብን አድርገውን በብዙ ነገር እያሰቃየን የምናደርገውን በጣም በእውነት እንደዚህ አይነት በደል የኢትዮጵያ ሕዝብ በየትም ቦታ ላይ የሌለ በደል ውስጥ ነው ያለው። በልቶ የማያድር የማይውል የሚበላው ትንሽ ነገር ቀምሶ የሚውል ነው። ሁሌ ምግብ እንደ ክኒን የሚጠቀም ሕዝብ ነው። ምክንያቱም የምግብ እጥረት የተፈጠረው በተወሰነ ቦታ ብቻ ሰፊ የምግብ ሁኔታ እንዲፈጠር ተደረገ። በተወሰነ ክልል ላይ ብቻ፣ በኦሮሚያ ክልል ስፔሻሊ። ምክንያቱም አንድ መንግስት ከፍ ሲል ወይም ሲገዛን እና በሌላ ነገር የሚፈልገውን ብቻ ብሔር ስራ እንዲያገኝ፣ ኢንቨስትመንት እንዲኖር፣ ገንዘቡ ወደዛ እንዲሆን፣ ድርጅቶች እንዲስፋፉ፣ የተለያዩ የስራ ሁኔታዎች እንዲጨምሩ ያደረገው እዛ ብሔር ላይ ብቻ ነው። ስለዚህ ምግቡም ጭምር ወደዛ ነው የሚሄደው። በሌላው ቦታ ላይ ብዙ ሾርቴጅ ተፈጥሯል። የስራ የምግብ የተለያዩ ሁኔታዎች ችግሮች በጣም ሰፉ በሌላ ክልል ላይ። ስለዚህ ዘረኝነት ብዙ ችግር አመጣ። ፍትህ እንኳን በዘር ሆነ። አንድ ዳኛ የሚወስነው ዳኝነቱን የሚሰራው በስነ ስርዓት ህሊናውን ተጠቅሞ ህጉን ተጠቅሞ እንጂ አሁን ዘር ተጠቅሞ ሆነ። ሁሉም ነገር የተጨማለቀው ተጨማልቋል፣ ተግማምቷል ኤቭሪቲንግ። ስለዚህ እባካችሁ አንድ ነው። እኔ አንድ ካልሆነ ምንም ነገር ማድረግ ስለማንችል እኔ በአንድ ብሔር ላይ ብቻ ሆኜ ምንም መስራት አልችልም፣ መስራትም አንችልም። ተስፋ የሚያስቆርጥ ነው የሚሆነው። እኛ ግን አንድ ከሆንን ሞራል ነው ራሱን የቻለ መሳሪያ ስለሆነ እባካችሁ ሙስሊም ክርስቲያኖች፣ እንዲሁም ደግሞ ፕሮቴስታንቶች፣ እንዲሁም በየብሔሩ ያሉ ሁላችሁም ኢትዮጵያውያኖች እባካችሁ አንድ ሆነን ችግራችን እናስወግድ። አንድነት ውስጥ ፈጽሞ ችግር አይኖርም። የእኛ አንድነት በራሱ ተአምር ነው የሚያመጣው፣ ተአምራዊ መልስ። ሰውየው ደንግጦ ገደል ነው የሚገባው። በቃ ደንግጦ ነው በቃ ገደል የሚገባው። ነገር ሁሉ ነገር ነው የሚበታተንበት፣ ብትንትን ነው የሚልበት። የያዘው ሴራ፣ ተንኮል፣ ሁሉ ነገር ይከሽፍበታል። በአንድነት ውስጥ ሰላም አለ፣ ውበት አለ፣ በቃ ተአምራዊ መልስ አለ። ራሱን የቻለ ዌፓንስ ነው፣ በቃ የተለየ መሳሪያ ነው አንድነት። ስለዚህ ለምንድን ነው አንድ ማለት ነው? ለምንድን ነው እኛ ዘረኛ የሆኑ? ለምንድን ነው የምንሰማው የእነሱን ጥፋት? ለምንድን ነው ማንተባበረው? አንዱ ሲወድቅ ለምን ዝም እንላለን? ሁላችንም እየተበደልን ያለ ነው። ሁሉም ብሔር እየተበደልን ያለ ነው። ሁሉም ብሔር። ስለዚህ ባካችሁ በአንድነት ውስጥ ማሸነፍ ስለምንችል ባካችሁ በፈጠራችሁ ላለው አንድነትን እናስተባበር። ሰላማችሁ ይብዛ። የፍቃ አምላክ ይባርክልን። በረከቱን ከመንፈስ ሰላም ከጸጋ ያብዛልን። በእውነት ክበሩልን። ኮፒ ሊንክ እያደረጋችሁ ቤቱን እያገዛችሁ ታብታብ እያደረጋችሁ እና ያው እንደምታዩት አንዳንድ የተለያዩ ሪፖርቶችን ስላሉብን ከካድሬዎች ኮፒ ሊንክ እያደረጋችሁ ሰላማችሁ እዛ በፍቃ አምላክ ይባርክልን። በሀሳብ በአመለካከት በእግዚአብሔር አገታችን የጣልቃ ይግባ። ክበሩልን፣ በእውነት ክበሩልን። መጣሁልን። እኔ እዛ ማጠገባችሁ ሆኜ ስንት ቦታ ስናገር አልነበር? እንኳን እዚህ የትም ቦታ ነው። እኔ አንድ ነገር ደግሞ ምነግርህ፣ ለመያዝ ለመሞት ወይም ለምናምን የምፈራ ሰው አይደለሁም። ምንም አልፈራም። እዚህ ጋር እንደዚህ ሀሳቢ ውስጥ አልከተውም ጭራሽ። ምክንያቱም ለሴጣንና ለቀሽም አስተሳሰብ ለዘረኛ ትኩረትና ጊዜ ቦታ አልሰጠውም። የቻልኩትን እጠነቀቃለሁ። ከዛ በኋላ ግን አልፈራም። መፍራት የሚባል ነገር የለም። እግዚአብሔር ደግሞ እንደሚያግዘኝ እምነት አለኝ። ያግዘናል፣ ያግዘኛል።
ሁለት ሶስተኛ ነገር ደግሞ ያጠፋሁት ነገር የለም። ምንድን ነው ያጠፋሁት? መጥፎ መንግስት ነው፣ ዘረኛ መንግስት ነው፣ ብልጽግና ገዳይ ነው፣ ብልጽግና የሚባል ነገር ሰላም የማይሰጥ ነው አልኩ እንጂ አጠፋው። ያጠፋሁት ነገር ሰው ገደልኩ፣ ወንጀል ሰራው፣ ሰረኩኝ። እንደናንተ መግደል፣ መስረቅ፣ መዝረፍ፣ ዘረኛ መሆን ስራ ሰራዎች ነኝ ናቸው የሚያስጠይቁት። ማጭበርበር፣ እንደናንተ ማጭበርበር ሰራው። ስለዚህ የአጭበረበርኩትና የሰራሁት ነገር የለም። በህግ አንዳች ልጠየቅ የሚገባኝ ጥፋት አላጠፋውም፣ ሊያሸልመኝ እንጂ። ክብርና ሽልማት ሊሰጠኝ እንጂ ለወንጀል የሚያበቃ አንድም ስህተት አልሰራውም። ግን ለደደብ ሰው፣ ለዘረኛ ሰው ወንጀል ነው። ሲዋሽ ካልዋሸ ወንጀለኛ፣ አንድ ወንጀለኛ ሲዋሽ ካልዋሸ አንተ ወንጀለኛ ነህ። አልተባበርከውማ፣ መዋሸት አብረኸው አለብህ። ስለዚህ ወንጀለኛ ነህ። ሲያጭበረብር ሲሰርቅ አብረኸው ካልሰረክ፣ ቀና ብለህ ካላየህለት ወንጀለኛ ነህ። አሾክሻኪ ካልሆንክ ለእንደዛ አይነት እኛ ደግሞ አንድነት ስንሆን ሌባው በራሱ ፈርቶ ነው የሚጠፋው። ሌቦች፣ ወንጀለኞች፣ የተደበቁ የተከከሩ ዘረኞች በአንድነት ውስጥ አይቀመጡም፣ አቅም አይኖራቸውም። በዘር ውስጥ የተደበቁ፣ በቤተሰብ ውስጥ የተደበቁ፣ በቡድንተኝነት ውስጥ የተደበቁ ሰዎች አንድነት ስለሌለ፣ ካለዛ ሌብነት እንደ ክብር ይታያል። ዘረኝነት እንደ ክብር፣ አሁን ዘረኝነት እንደ ክብር ነው የታየው። ታውቃላችሁ፣ እንደ ሽልማት፣ እንደ መከበር፣ እንደ መቧደን፣ በቃ ዘረኛ መሆን ከፍ ከፍ እንደማለት፣ ባለ ጊዜ እንደመሆን ሆኖ ጭራሽ ሆኖ የማናውቀውን ቋንቋ በስተርጅና ልንማር እና ልንለምድ፣ እኛም አልፈን ለልጆቼ ላስተምር። እኔ እውቀት እንዲማሩ እንጂ ቋንቋ እንዲማሩ ነው እንዴት ትምህርት ቤት የማስገባቸው? ልጆቼ እንበወጣቸው አይምሯቸው እንዲሰፋ። እውቀት ማለት ደግሞ ላንጉጅ ሳይሆን ቶት ነው፣ ማሰብ ነው። ማሰብ እንዲችሉ አይምሯችን የሚያስበው በስዕል እንጂ በቋንቋ አይደለም። እንግሊዝኛ፣ ፈረንሳይኛ እንኳን ኢንተርናሽናል ቋንቋ ምናምን፣ ጀርመንኛ፣ አረብኛ ቢያውቁ እንኳን እውቀት አይደለም። እውቀት ማሰብ ነው። ማሰብ አይምሯችን የሚያስበው ደግሞ በስዕል ነው። ጭራሽ ኦሮምኛ እነሱን አስተምሬ ላጀዝባቸው እንዴ? እንዴ ምን እላለባቸው? አንዴ ያኛውን ቋንቋ አንዴ የኛውን ቋንቋ ሲማሩ መኖር የለባቸው። እኔ ለጥላቻ አይደለም፣ ለኦሮምኛ ቋንቋ ለኦሮሞ ሕዝብ ጥላቻ ሳይሆን አይፈልግም እንዲማሩ፣ አይጠቅማቸው። ጉራግኛም ትግርኛም ሁሉንም ቢማሩ አይጠቅማቸውም። የሚጠቅማቸው ሌላ ወይ ኢንተርናሽናል ወይም እውቀት እንዲማሩ እንጂ በየቦታው ቋንቋ ሲማሩ ይኑሩ እንዴ? መርጠው ይማሩ። እኔ ልጄ ራሴ መማር እፈልጋለሁ ካለኝ ምን አገባኝ? በፍላጎት ይሁን። በፍላጎት እንኳን ማድረግ አንድ ነገር ነው። በግዴታ ይህ ህዝብን ወደ ታች መግደል ነው። ትምህርቱን መግደል ነው። እነሱ እንዲህ ፊዚክሱን፣ ኬሚስትሪውን፣ ሌላውን ትምህርት መፋለጥ ሲገባቸው ቋንቋ ሲፋለጡ እድሜያቸው ይሄዳል። እውቀቱን ቤት በኩል ይማሩት። ከቋንቋ ጋር ሲጨቃጨቁ አንዴ አማርኛ ቋንቋ አለ፣ አንዴ ኦሮምኛ አለ፣ አንዴ እንግሊዘኛ አለ። እንዴ ሂሳቡ፣ ሳይንሱ፣ ፊዚክሱ እሱ የት ይግባ? እንዴ እነ ኬሚስትሪዎች ምናምን የት ይግቡ? በቋንቋ ልጆቹ አበዱ እኮ።